الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይህ ከአልሂዳያ ኦንላይን ቁርአን ማዕከል የሚሰጠው የሆነ የቃዒደቱ ኑራንያ ትምህርት ፓርት 2 ነው ማለት ነው። ትላንት በጀመርነው ፕሮግራማችን ላይ ዛሬ የምንቀጥል ይሆናል። በዚሁ አጋጣሚ እኛ ጋር ተመዝግባችሁ በኦንላይን ቁርአናችሁን መቅራትና ማስተካከል የምትፈልጉ ካፕሽን ላይ ባለው ስልክ ደውላችሁ መመዝገብ ትችላላችሁ። ወደ ፕሮግራማችን እንገባለን። ትላንት ካቆምንበት ቦታ እናነሳለን። እናወፍረዋለን ትንሽ የምላሳችን ግማሹ ፓርት የፊት ለፊት ጥርሳችን ድዳችን ላይ መጋጠም አለበት ማለት ነው። የሚል ድምጽ ይወጣል ከዛ በኋላ። ሌላው በመቀጠል አይን ነው። አይን በደንብ ይወፍር የጉሮሮ ፊደል ነው። በመቀጠል ገይን ገይን እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ገይን እንዳይሆን ገይን የሚባል ፊደል በአረበኛ የለም ማለት ነው። ፋ ፋ ኦፍ ኦፍ ካፍ ካፍ ላም ላም ሚም ሚም ኑን ኑን ዋው ዋው ሃ ሃ ወፍራሙ ሃ ነው ይሄ። ሀምዛ ሀምዛ ያ ያ ያ ያ እነዚህ ሁለቱንም ያ ብለን የምናነባቸው ሁለቱም ተመሳሳይ ናቸው። ነገር ግን ያጻጻፍና የቅርጽ ልዩነት ብቻ ነው ያላቸው። ሁለቱም ቁርአን ውስጥ እናገኛቸዋለን። ሁለቱንም ያ ብለን ነው የምናነባቸው ማለት ነው። እንዳንደናገር ምንም አይነት ልዩነት የላቸውም፣ የቅርጽ ብቻ ነው ማለት ነው። ይህንን ይመስላል እንግዲህ ደርሱል አወል። አንድ እዚህ ቦታ ላይ አደራ የምላችሁ ነገር ቢኖር ማለት ነው፣ አሁን እኔ ያስቀረኋችሁ ከቀኝ ወደ ግራ ነው በቀላሉ መንገድ ማለት ነው። ልክ አንድ ሰው የሚያውቀውም የማያውቀውም ሊሸመድደው በሚችልበት መንገድ ነው። አሁን ግን እናንተ እንዴት ነው የምታደርጉት? ወደ ታች ነው የምትቀሩት። እሺ እናንተ አሁን ይሄንን ያስቀረኋችሁን በተለይ አንድ ላይ አደርሱል አወልን ሙሉን የምታነቡት ከሆነ ከአሊፍ ጀምራችሁ ወደ ታች አሊፍ ባታ እያላችሁ ሳይሆን አሊፍ ሐ እያላችሁ ወደ ታች ዝቅዝቅ ብታነቡት ለእናንተ ይበልጥ አእምሯችሁ ላይ እንዲቀመጥ ያደርገዋል ፊደሉም ማለት ነው። ነገር ግን አሊፍ ባታ ሳ ጂም የሚለውን ይሄንን ታቆታላችሁ። ህፃናቶች ራሱ ያውቁታል። ወደ ታች ነው መቅራት ያለባችሁ ማለት ነው። ወደ ታች ከቀራችሁ በኋላ ምን ታደርጋላችሁ? ተመሳሳይ የሆኑ ፊደላቶችን በነጥባቸው ትለያላችሁ። ነጥብ ያላቸውና ነጥብ የሌላቸው ፊደላቶች አሉ። እነሱን ትለያላችሁ። በመቀጠል ነጥብ ያላቸው ሆነው ደግሞ 1 ነጥብ፣ 2 ነጥብ፣ 3 ነጥብ ያላቸው አሉ። እነሱን ትለያላችሁ ማለት ነው። ከዛ በኋላ የሚወፍሩ ፊደላቶችንና የማይወፍሩ ፊደላቶችን ትለያላችሁ። ሁሉንም ነገር ቤዚካችሁን መሰረታችሁን እዚሁ አደርሱል አወል ላይ ነው ጨርሳችሁ አختማችሁ መሄድ ያለባችሁ ማለት ነው። ከዛ በኋላ ኡስታዞቻችሁ ይጠይቋችሁ፣ ጥያቄ ያቅርቡላችሁ። ጠይቁኝ እስኪ አደርሱል አወል ላይ እስኪ አስጠፋኝ እስኪ ብላችሁ ኡስታዞቻችሁ ጋር መጋፈጥ አለባችሁ ማለት ነው። ይህ ሞራሊ ነው፣ ለእናንተም ሞራል ነው። ኡስታዞቹም የእናንተን ለውጥ ሲያዩ በጣም ስለሚደሰቱ ማለት ነው። በዚህ መልኩ ከቀራችሁት መቼም ከአእምሯችሁ ላይ ሊፋቅ አይችልም ማለት ነው። የዚህን አይነት ቂራአት ፕሮግራም ደግሞ መሳተፍ ከፈለጋችሁ አልሂዳያ ኦንላይን ቁርአን ማዕከል እያላችሁ በዚህ ስልክ ቁጥር በትደውሉ ኢንሻአላሁ ተዓላ ከአላህ በታች ጽድት አድርገን እናስቀራችኋለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።